ሰላም በጌታ የተወደዳችሁ ቅዱሳን እንደምን አላችሁ? እግዚአብሔር የተባረከ ይሁን። እኔ ፓስተር ወርቅነህ ነኝ። ዛሬ ደግሞ የጌታን ቃል የምንከፋፈልበትን ቃል ይዤ መጥቻለሁ። ሁለት ክፍሎችን ከእግዚአብሔር ቃል አነባለሁ። የመጀመሪያው ትንቢተ ዳንኤል ምዕራፍ 4 ቁጥር 34 እና 35 አነባለሁኝ። እንደዚህ ይላል። ዘመኑም ከተፈጸመ በኋላ እኔ ነቡከደነጾር ዓይኔን ወደ ሰማይ አነሳሁ፣ አእምሮዬም ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለምም የሚኖረውን አመሰገንኩ አከበርኩ። ግዛቱም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና በምድርም የሚኖሩት ሁሉ እንደ ምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። እጁንም የሚከለክላት ወይ ምን ታደርጋለህ የሚለው የለም ይላል። ሁለተኛው ክፍል የማነበው የራእይ መጽሐፍ የዮሐንስ ራእይ ምዕራፍ 1 ቁጥር 4 እና 5 አነባለሁ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። 5 እናንተ መቀጠል ትችላላችሁ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ ዋና ርዕሱ እግዚአብሔር ሁሉንም የሚቆጣጠር አምላክ ነው በሚል ሐሳብ እናያለን ማለት ነው። እግዚአብሔር አምላካችን ሁሉንም ነገር የሚቆጣጠር አምላክ ነው። መጽሐፍ ቅዱስን በምናጠናበት ጊዜ እግዚአብሔር ታሪክን የሚቆጣጠር፣ ጊዜን የሚቆጣጠር፣ ፍጥረትን የሚቆጣጠር፣ ሰዎችን የሚቆጣጠር፣ አጠቃላይ ምንም ነገር ከእግዚአብሔር ቁጥጥር ውጪ የሌለ መሆኑን የእግዚአብሔርን ቃል በምናጠናበት ጊዜ እናገኛለን። በዚህ በትንቢተ ዳንኤል ላይ በምናይበት ጊዜ ሁላችንም እንደምናውቀው እስራኤል አንድ ህዝብ ሆኖ የነበረ ህዝብ ነው። ነገር ግን እንደምታውቁት ሰለሞን ከሞተ በኋላ ሮብዓም የሚባለው የሰለሞን ልጅ ነገሰ። ከዛ እስራኤላውያን መጥተው ቅሬታ አቀረቡ። ሰለሞን ብዙ የልማት ስራዎችን ይሰራ ስለነበር በጣም ጫና አብዝቶባቸው ስለነበር ግብር እንዲቀንስላቸው ጥያቄ እንዳቀረቡለት መጽሐፍ ቅዱስን ስናጠና የምንረዳው ነገር ነው። ነገር ግን ሮብዓም በትዕቢት በብዙ እብሪት መለሰላቸው። ከዛ በኋላ የእስራኤል ህዝብ ለሁለት እንደተከፈለ ታሪክን ስናነብ የምናገኘው ነው ማለት ነው። ከዛ በኋላ እንደምታውቁት 10ሩ ነገድ እስራኤል ተባለ። 2ቱ ነገድ ደግሞ ይሁዳ ሆኖ ቀጠሉ። ነገር ግን እግዚአብሔር አምላክ ኃጢአትን ችላ ማለት የማይችል ኃጢአትን የሚቀጣ አምላክ ስለነበር እስራኤላውያን በኃጢአታቸው እነዚህ 10ሩ ነገድ በቀጠሉ ጊዜ ለአሦራውያን አሳልፎ እንደሰጣቸው በ722 ዓመተ ዓለም ታሪክን ስናነብ እናገኛለን። ከዛም በኋላ ይሁዳም እንደዚሁ በኃጢአት በመቀጠላቸው ምክንያት ብዙ ነቢያት ቢልክም እንዲመለሱ ቢመክራቸውም ሊመለሱ ባለመፈለጋቸው ምክንያት በ3 ዙር ወደ ባቢሎን ተማርኮ እንደሄዱ እናያለን ማለት ነው። ከነዚህ በመጀመሪያ በ605 ዓመተ ዓለም አካባቢ የመጀመሪያው ዙር ተማርኮ ሲሄዱ አብሮ የሄደ ዳንኤል የሚባል ወጣት ልጅ እናገኛለን ማለት ነው። መጽሐፍ ቅዱስን ትንቢተ ዳንኤልን በምናነብበት ጊዜ ማለት ነው። በዚህ ሂደት ውስጥ ስናይ የምናየው እንደምታውቁት በትንቢተ ዳንኤል ውስጥ በዋናነት ዋና ሐሳብ አድርገን ስናይ እግዚአብሔር ብዙ ነገሮችን ሲቆጣጠር የትንቢተ ዳንኤልን ስናነብ እናያለን ማለት ነው። እኔ ግን ለትምህርታችን እንዲሆን 4 ነገሮችን አሳያችኋለሁ። የመጀመሪያው እግዚአብሔር በዳንኤል መጽሐፍ ውስጥ ምን ተቆጣጠረ? የነቢያት መልእክት እንደምታውቁት ብዙ ጊዜ ከየትኛውም ኃይል ይልቅ የእግዚአብሔር ኃይል ይበልጣል ብለው ነው የሚያቀርቡት። የእግዚአብሔርን ኃይል ነው የሚያጎሉት። ትንቢቶችን በምናነብበት ጊዜ የምናገኘው የመጀመሪያው እንደምታውቁት ዳንኤል ከነገስታት ወይም ከመሳፍንት ቤተሰብ የነበረ ሰው ነው። ምዕራፍ 1 ላይ ስታዩ ማለት ነው። ምናልባት እድሜው በጣም ኤርሊ ወጣት ሊባል የሚችል ሰው ነው እና ንጉሱ የባቢሎን ንጉስ ነቡከደነጾር ደግሞ በጣም ዕውቀት ያላቸውን ሰዎች
አወዳድሮ ለስልጣን ሊያቀርብ በፈለገ ጊዜ እነዚህን ሰዎች ለ3 ዓመት ስልጣና እንዲወስዱ ከውድድር በፊት አድርጓቸው ነበር። ነገር ግን እነ ዳንኤል በዚህ በውድድሩ ጊዜ ምግብ እንዲበሉ ለቀረበላቸው ጥሪ ዳንኤል እምቢ አለ። እንዳይረክስ እምቢ አለ። የእግዚአብሔር ቃል ሲነግረን ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጀንደረቦቹን አለቃ ለመነ ይላል። ለምን? ይሄ ምግብ ብቻ አልነበረም። ምናልባት ለጣዖታት የተሰዋ ምግብ ሊሆን እንደሚችል ይገመታል። ስለዚህ ዳንኤል ምን አለ? በፍጹም አለ ውድድሩን የምናሸንፈው በልተንና ጠጥተን ብቻ ሳይሆን ድልን የሚሰጠው እግዚአብሔር መሆኑን፣ እግዚአብሔር ይህንን ነገር እንደሚቆጣጠር ገባው። የመጀመሪያው እግዚአብሔር ሁሉን ይቆጣጠራል ስል ሁኔታዎችን ሁሉ እግዚአብሔር ይቆጣጠራል የሚል ፖይንት ነው የምናየው። ይህንን ሁኔታ እግዚአብሔር በጣም ተቆጣጠረው። ከዛ አስተናጋጁ ጃንደረባው በፍጹም ብሎ ከዳንኤል ጋራ እንዴት እንደሞገተ ታውቃላችሁ። ምክንያቱም ካልበላችሁና ካልጠጣችሁ በውድድሩ ትወድቃላችሁ፣ ከሌሎች ይልቅ ታንሳላችሁ ብሎ ለዳንኤል ምክር ሐሳብ ሲያቀርብ ታያላችሁ። ዳንኤል ግን አንድ ነገር ገብቶታል። ሞገስና ማሸነፍ እግዚአብሔር ሲረዳ እንጂ በሁኔታዎች እንዳይደለ ገብቶታል። ከዛ በኋላ 10 ቀን ብቻ ፈትነን ብሎ ጥያቄ እንዳቀረበ የእግዚአብሔርን ቃል ስናነብ እናያለን። 10 ቀን ፈተናቸው። ነገር ግን መጽሐፍ ቅዱስ ሲነግረን እነዚህ ብላቴኖች ከዛ ከበሉና ከጠጡ ሁሉ በልጦ እንደተገኙ የእግዚአብሔር ቃል ይነግረናል። ቁጥር 17 ላይ ለነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ይላል። ክብር ለእግዚአብሔር ይሁን። ወንድሞችና እህቶቼ እግዚአብሔር ሁሉንም ነገር የሚቆጣጠር አምላክ ነው። መጀመሪያው ሁኔታዎችን ሁሉ እግዚአብሔር ይቆጣጠራል። አያችሁ፣ የበሉ የጠጡ እያሉ እነዚህ ግን እግዚአብሔርን ያከበሩ አንቀላቀልም ያሉ ለእግዚአብሔር የታመኑ እነርሱ በልጠው ተገኙ ይላል። እግዚአብሔር ታማኝ አምላክ ነው። ወንድሞችና እህቶቼ እግዚአብሔር ትልቅ አምላክ ነው። ሁሉንም ነገር የሚቆጣጠር አምላክ ነው። ሁኔታዎችን ሁሉ የሚቆጣጠር አምላክ እንደሆነ ይህንን ክፍል ስናይ እናያለን ማለት ነው። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ በመጽሐፈ ዳንኤል እግዚአብሔር ሲቆጣጠር የምናየው ነገር ምንድነው ብለን ስናይ እግዚአብሔር ተፈጥሮን ሲቆጣጠር እናያለን። ተፈጥሮን ሲቆጣጠርላቸው መጽሐፍ ቅዱስ ላይ ይነግረናል። ወደ ምዕራፍ 3 ዘለን ስናይ እንደምታውቁት ንጉሱ ነቡከደነጾር በጣም ረጅም ጣዖት ሰርቶ ለርሱ እንዲሰገድ አዋጅ አውጥቶ ከዛ በኋላ ሁሉም ሰው ለዚህ ምስል እንዲሰግድ የማይሰግድ ቢኖር ደግሞ በሚነደው እቶን እሳት ውስጥ እንደሚጣሉ ነግሯቸው አዋጅ አሳውጆ፣ ነገር ግን አሁንም እነዚህ 3 አይሁዳውያን ሲድራቅ ሚሳቅ አብደናጎ ለዚህ አለመስገዳቸውን ተነገረውና ከዛ በኋላ የንጉሱ ቁጣ እጅግ እንደነደደ የእግዚአብሔር ቃል ይነግረናል። ከዛ ትሰግዳላችሁ አትሰግዱም? እነሱ አይሁዳውያን ስለሆኑ ለአንድ አምላክ ብቻ የሚሰግዱ ስለሆኑ አንሰግድም አሉ። የእሳቱን ኃይል ጨምራለሁ ብሎ ሲያስፈራራቸው የእግዚአብሔርን ቃል ታያላችሁ። ቁጥር 13 ምዕራፍ 3 ቁጥር 13 ላይ ነቡከደነጾርም በብስጭትና በቁጣ ሲድራቅ ሚሳቅ አብደናጎን ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሱ ፊት አመጡ። ከዛ ንጉሱ ጠየቃቸው። አለመስገዳችሁ እውነት ነው ያላቸው። ቁጣው እጅግ በጣም ነደደ። እነዚህ ሰዎች ግን በእውነት ለዚህ ለመስገድ ፍቃደኛ አልነበሩም። ከዛ በኋላ የእሳቱ ኃይል እንዲጨምር ተደረገ። እነሱ አንድ ነገር ገብቷቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ተፈጥሮን መቆጣጠር የሚችል አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከዛ በኋላ ታስረው በእቶኑ እሳት ውስጥ እንደተጣሉ ታሪኩን ስታነቡ ታያላችሁ። እንደውም መጽሐፍ ቅዱስ ላይ በጣም የሚደንቀኝ
እነዚህን ሰዎች የወረወሯቸው ሰዎችን የእሳቱ ወለፈን አቃጠላቸው ይላል። እነዚህ ወንድሞች ግን አልተቃጠሉም። ከዛ ነቡከደነጾር ቁጥር 24 ላይ ስታው የዚያን ጊዜም ንጉሱ ነቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም 3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ ሃሌሉያ በእሳትም መካከል የሚመላለሱ 4 ሰዎችን አያለው አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ተፈጥሮን የሚቆጣጠር አምላክ ነው። የእሳት ተፈጥሮ ማቃጠል ነው። ነገር ግን እነዚህን ሰዎች አላቃጠላቸውም። ከዛ ተደነቀ። እርሱም እነሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም፣ የ4ተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰለት ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ተፈጥሮን የሚቆጣጠር አምላክ ነው። ከዛ በኋላ እንዴት ከእሳት ውስጥ ተጠርተው እንደወጡ መጽሐፍ ቅዱስን ስታነቡ በጣም የምትደነቁት የእሳት ሽታ እንኳን አልነበረባቸውም ይላል። ዋይ እግዚአብሔር ትልቅ ነው። ከእሳቱ ኃይል ይልቅ የእግዚአብሔር ኃይል ታላቅ ነው። ስለዚህ እግዚአብሔር ተቆጣጠረላቸው። ፌክ እሳት ሆኖ አይደለም። የወረወሩትን ሰዎች ያቃጠለ እሳት ገብተው እዛ ውስጥ የነበሩትን ሰዎች ማቃጠል ያልቻለው እግዚአብሔር ስለሚቆጣጠር ነው። ኃይለኛ እሳት ነው የነደደው። 7 እጥፍ እንዲጨምር ተደርጓል፣ ግን አልተቃጠሉም። ለምን? እግዚአብሔር ሁሉን የሚቆጣጠር አምላክ ስለሆነ። ተፈጥሮን እንዴት እንደተቆጣጠረ የእግዚአብሔር ቃል ይነግረናል ማለት ነው። ከዛ እንዴት በሰላም እንደወጡ ታያላችሁ። ከዛ በኋላ የዚያን ጊዜም ነቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅ ሚሳቅ አብደናጎም ከእሳቱ መካከል ወጡ ይላል የእግዚአብሔር ቃል ሲነግረን። ወንድሞችና እህቶቼ እሳት ነው ይሄ እና በጣም ከፍተኛ ኃይል ያለው የሚፋጅ የሚባላ እሳት ነው። የእግዚአብሔር ኃይል ከእሳት ኃይል ይበልጣል እና በሰላም ወጡ ይለናል። እግዚአብሔር ተፈጥሮን የሚቆጣጠር አምላክ እንደሆነ በዚህ ክፍል ላይ እናያለን ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። በሌላ ክፍል ወደ ማዛመዱ መጣለው። ሌላ ፖይንት ነው። በሌላ ደግሞ የምናየው እግዚአብሔር ነገስታትን የሚቆጣጠር አምላክ ነው። ሁሉን ይቆጣጠራል ስንል መግቢያ ላይ ያነበብኩት ዳንኤል ምዕራፍ 4 ቁጥር 34 እና 35 ነቡከደነጾር የተናገረው ቃል ነው። እንደምታውቁት እጅግ በጣም የተከበረ ንጉስ ነው። እንደምታውቁት የመጀመሪያው የመካከለኛው ምስራቅ ታላቅ መንግስት የሚባለው የግብጽ መንግስት ነው። ከዛ በኋላ እያለ ይቀጥላል። ከዛ ባቢሎን፣ ከዛ የሜዶንና የፋሪስ፣ ከዛ እያለ የሚቀጥል ነው። ይሄ ንጉስ ከፍተኛ ክብር የነበረው ልዕለ ኃያል ሀገር የሚባለውን ሀገር ይመራ የነበረ ሰው ነው። አንድ ቀን ግን ታሪኩን እንደምታውቁት ንጉሱ በልቡ እንዴት በትዕቢት እንደተሞላ ከዛ በኋላ እግዚአብሔር አምላክ እንዴት እንደቀጣው ማየት እንችላለን። ምዕራፍ 4 ቁጥር 28 ላይ ስታው ይህ ሁሉ በንጉሱ በነቡከደነጾር ላይ ደረሰ ይላል። ንጉሱ ከተማውን አይቶ እጄ የሰራች ከተማ ናት ብሎ በትዕቢት ሲነፋ ባይዘወይ እግዚአብሔር ማይታገሰው ኃጢአት የትዕቢት ኃጢአት ነው። እንደምታውቁት ትዕቢት የሰይጣን ኃጢአት ነው። ትዕቢት የመጀመሪያ ኃጢአት ነው። መጽሐፍ ቅዱስ በግልጽ በአዲስ ኪዳንም ትዕቢተኞችን እግዚአብሔር ይቃወማቸዋል ይላልና ማንም ይሁን ማን ከፍ ባለ ቁጥር እግዚአብሔርን የሚረሳ ከሆነ ለእግዚአብሔር ሰሚት የማያረግ ከሆነ እግዚአብሔር የሚወረውር አምላክ ነው። ይገርማቸዋል። ይሄ የኃያሉ ሀገር መሪ የነበረው ነቡከደነጾር ሳር እንደበላ እንደ በሬ ቆዳው ላይ ቆዳው የበሬ ቆዳ አይነት እንደሆነ መጽሐፍ ቅዱስ ይነግረናል። ከዛ አስተዋለ ነቡከደነጾር እግዚአብሔር ሁሉንም የሚቆጣጠር አምላክ መሆኑ ገባውና ያመሰገነውን ክፍል ነው። ዘመኑም ከተፈጸመ በኋላ የሚለው ለ7 ዓመት ያህል ነቡከደነጾር ሳር በላ። በጣም አስቡ፣ የልዕለ ኃያል ሀገር መሪ
እንደ በሬ ሳር ሲበላ ማለት ነውና እግዚአብሔር ምን ያህል ትዕቢትን የሚጸየፍ አምላክ መሆኑን የሚያመለክት ነው። ስለዚህ ከዛ በኋላ እግዚአብሔርን እንዴት እንዳመሰገነው በምድርም የሚኖሩ ሁሉ እንደምናምን ይቆጠራሉ 35 ነው ማነበው። በሰማይ ሰራዊትም በምድርም ላይ በሚኖሩት መካከል እንደ ፍቃዱ ያደርጋል፣ እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም ይላል። ሃሌሉያ። መጽሐፍ ቅዱስ ወንድሞቼና እህቶቼ የፈለገ ያህል ከፍ ባለ ሁኔታ ውስጥ ብንኖር በጣም እግዚአብሔርን ፈርተን እንድንኖር ይነግረናል። እግዚአብሔር በጣም የሚያስፈራ አምላክ ነው ወንድሞቼና እህቶቼ። ስለዚህ ነገስታትን ይቆጣጠራል። እንደፈለጉ ሊሆኑ አይችሉም፣ በፍጹም ሊሆኑ አይችሉም። ምክንያቱም ቅድም ባነበብኩት በራእይ መጽሐፍ ላይ አይታችሁ ከሆነ እርሱ የነገስታት ንጉስ ነው ኢየሱስ ክርስቶስ። ስለዚህ እነርሱን ጭምር ይቆጣጠራል። የፈለጉትን እንዲያደርጉ አይፈቅድላቸውም እግዚአብሔር አምላክ። እርሱ ትልቅ አምላክ ስለሆነ ማለት ነው። ስለዚህ እግዚአብሔር ነገስታትን ይቆጣጠራል። በዚያ አጋጣሚ በጣም ከፍ ያለ ቦታ ላይ ያላችሁ እግዚአብሔርን በመፍራት እንድትመላለሱ መክራችኋለሁ። ለምን? እግዚአብሔር ትዕቢተኞችን ይቃወማል፣ ያዋርዳል፣ ያወርዳል። እግዚአብሔር ሁሉን የሚገዛው እግዚአብሔር አምላክ ስለሆነ ማለት ነው። ይህንን ሁልጊዜም ለራሳችን መንገር በጣም ያስፈልጋል። ብዙ ጊዜ ስለ እግዚአብሔር ፍቅርና ደግነት ብቻ እንናገራለን። እግዚአብሔር የሚባላ እሳት ነው። ከእርሱ ጋር በጣም በስርዓት መኖር ያስፈልጋል፣ ከእግዚአብሔር ጋር ስንኖር ማለት ነውና እግዚአብሔር አምላክ ነገስታትን ይቆጣጠራል አይደል? መጽሐፍ እንደዛ ነው የሚለው። ይሽራል፣ ይሾማል ይላል እግዚአብሔር። በትዕቢት የሚቀጥሉት አይቀጥሉም። አሁንም የምነግራችሁ በትዕቢት ከሆነ የምትቀጥሉት የትም ቦታ ያላችሁ ከፍ ባላችሁ ጊዜ፣ በተሳካላችሁ ጊዜ፣ ነገር በሆነላችሁ ጊዜ እግዚአብሔርን በመፍራት ማትመላለሱ ከሆነ እግዚአብሔር የሚጥልም አምላክ ነው። እግዚአብሔር የሚያነሳም አምላክ ነው፣ ደግሞም የሚጥል አምላክ ነው። የሚያስፈራ አምላክ መሆኑን መዘንጋት የለብንምና ነገስታትን በዳንኤል መጽሐፍ እንደው እንደ አንድ ፖይንት አውት ለማድረግ ያህል ነው እንጂ ስታነቡ እንዴት ነገስታትን እግዚአብሔር እንደተቆጣጠረ ቀጥሎ ስታዩ የዚሁ የንጉሱ የነቡከደነጾር ልጅ ቢልጣሶር ንጉሱም ቢልጣሶር ምዕራፍ 5 ላይ ለሺህ መኳንንቶች ትልቅ ግብዣ አደረገ ይላል። ከዛ እንደምታውቁት በ586 ዓመተ ዓለም አካባቢ የመጨረሻ ኢየሩሳሌምን አውድሞ ኢየሩሳሌም ውስጥ ያለውን ነገር በሙሉ ወደ ባቢሎን ነቡከደነጾር ወስዶ ነበረ። በዚህ ሂደት ለእግዚአብሔር ክብር የሚቀርቡ ዕቃዎችም ጭምር ሄደው እንደነበር ታውቃላችሁና በጣም ሞቅ ሲለው ክፍሉን ስታነቡ ቢልጣሶርም የወይን ጠጅ በቀመሰ ጊዜ ንጉስና መኳንንቶች ሚስቶቹና ቁበቶቹ ይጠጡባቸው ዘንድ አባቴ ነቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውም የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ ይላል። አየህ፣ ለእግዚአብሔር ክብር ይደረጉ የነበሩ ዕቃዎችን አምጡ ብሎ አዘዘ። ከዛ የእግዚአብሔር ጣት እንዴት መጥታ ግርግዳ ላይ እንደጻፈችው በሚዛን ተመዘንክ ቀለህ ተገኘህ እንዳለችው እናያለን። የአሕዛብ ነገስታት እንኳን ቢሆኑ እግዚአብሔር አምላክ ከትዕቢት ጋር አይተባበርም። ስለዚህ እግዚአብሔር ነገስታትን የሚቆጣጠር አምላክ ነው። ክብር ለእግዚአብሔር ይሁን። ሌላው አለፍ እያልን እንድናይ ነው። ሌላው በዳንኤል መጽሐፍ ላይ ስናይ እግዚአብሔር ተፈጥሮን ብቻ ሳይሆን ፍጡራንን ደግሞ ሌሎችን ሰው ያይደሉትን ለምሳሌ አናብስቶችን ሲቆጣጠር እናያለን። እንደምታውቁት ዳንኤል በጣም እግዚአብሔር የረዳው ሰው ነው። እዛ ከነበሩ ሰዎች ሁሉ በጣም ብሪሊየንት ሰው ነው እና በዚህ ምክንያት ሰዎች እንዴት ቀንተውበት እንደተነሱ የእግዚአብሔር ቃል ይነግረናል። ምዕራፍ 6 ቁጥር 1 ላይ ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ ይላል። ዳንኤል ምናልባት እዚህ ጋር ትልቅ ሰው ነው፣ ከ80 ዓመት በላይ የሆነው ሰው ነው። ቅድም ያየነው ምዕራፍ 1 ላይ ምናልባት የ15 ዓመት ልጅ ነው። እዚህ ጋር ግን ትልቅ ሰው ነው ዳንኤል። ከዛ በዚህ ምክንያት እንዴት ቀንተው እንደተነሱበት ዳንኤል ላይ ሰበብ በጣም እንደፈለጉበት የእግዚአብሔርን ቃል ስናነብ እናያለን። ነገር ግን ዳንኤል በንጽህና የሚኖር ኮንሲስተንሲ ያለው መንፈሳዊ ህይወት ያለው ሰው ነው። ንጽህናውን ጠብቆ አስቡ። በ15 ዓመቱ ኖ አልበላም ብሎ እግዚአብሔርን ያከበረው ዳንኤል እስከ ዕድሜው ማምሻ ድረስ ሰበብ ፈላጊዎች ፈልገው አላገኙበትም ይላል።
በጣም አስቡ። ሰበብ ከተፈለገ ሰበብ የሚታጣበት ሰው አይኖርም። ዳንኤል ግን አልተገኘበትም። አንድ ነገር ተገኘበት ይላል የእግዚአብሔር ቃል ሲነግረን፣ ያውም የአምላኩን ሕግ ይጠብቅ ነበር ይላል የእግዚአብሔር ቃል ሲነግረን። ስለዚህም ምን አዋጅ አሳወጁ፣ ለ30 ቀን ማንም ሰው ወዴትም እንዳይጮህ ከንጉሱ በስተቀር የሚል። ይህንንም በሜዶንና በፋሪስ ሕግ ማህተም አስመቱ፣ የማይቀየር ሆነ ማለት ነው። ዳንኤል መንፈሳዊ ሕይወቱን አለመጠበቅ አይችልም እንደለመደው ይላል የእግዚአብሔር ቃል። ቁጥር 10 ላይ ስታው ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ ይላል። መንፈሳዊ ነገር ሊተው አልወደደም። ሕይወቱን ለማዳን መንፈሳዊውን ነገር ወደ ማመቻመች መግባት አልፈለገም። ከዛ የተፈለገው ዳንኤል ይሄ ሰበብ ተገኘበት። በዚህ ምክንያት ደግሞ በጣም መታደል ነው፣ ጸልየሃል ተብሎ ወደ አንበሳ ጉድጓድ እንዴት እንደተጣለ የእግዚአብሔር ቃል ይነግረናል። ከዛ የምታውቁት ታሪክ ነው። የሚገርመው ዳንኤል በአንበሳ ጉድጓድ ውስጥ ሲጣል እግዚአብሔር አምላክ አብሮ ገባና ዳንኤል የተናገረውን እኔ የእግዚአብሔርን ቃል ዳንኤልም ንጉሱን ቁጥር 21 ላይ ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ዘንድ ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። ሃሌሉያ! እግዚአብሔር ከዳንኤል በፊት ገብቶ የአንበሶቹን አፍ ዘጋ ይላል የእግዚአብሔር ቃል። አንበሶቹን ተቆጣጠራቸው። ምንም ቢርባቸው፣ ምንም ቢጠማቸው፣ የፈለጉትን የማድረግ ጉልበት ቢኖራቸውም ከነሱ የሚበልጥ አንድ ጉልበታም በዛ ምሽት ወደ ጉድጓድ ወርዶ አፋቸውን ዘጋ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር እጅግ ታማኝ አምላክ ነው። እመጣበታለሁ። እና እግዚአብሔር አንበሶቹን ተቆጣጠረለት። አደጋ ውስጥ ነበረ፣ ግን እግዚአብሔር ገባለት፣ ቀድሞ ገባለት። እግዚአብሔር ፍጥረታትንም ሁሉ የሚቆጣጠር አምላክ ነው። እግዚአብሔር ፍጡራንንም የሚቆጣጠር አምላክ ነው። እዚህ ጋር ስናይ አንበሶቹን እግዚአብሔር ሲቆጣጠርለት እናያለን። በነገራችን ላይ አንበሶቹ አንበሶች ናቸው፣ እሺ፣ በጎች አይደሉም። አንበሶች ነው መጽሐፍ ቅዱስ የሚለው። እግዚአብሔር መጥቶ የአንበሶችን አፍ ዘጋለትና ሰውየው በሰላም አደረ። በማይቻል ቦታ በሰላም አደረ። ለምን? እግዚአብሔር ሁሉንም ስለሚቆጣጠር፣ እግዚአብሔር ሁሉንም የሚቆጣጠር አምላክ ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አሁን ጥቂት አሳየኋችሁ፣ ሁሉንም ነገር እግዚአብሔር እንዴት እንደሚቆጣጠር። ቢያንስ ሁኔታዎችን እግዚአብሔር ይቆጣጠራል አልኳችሁ። ሁለተኛ ተፈጥሮን እግዚአብሔር ይቆጣጠራል። ሶስተኛው ነገስታትን እግዚአብሔር ይቆጣጠራል። አራተኛው ደግሞ ፍጡራንን ማለት ከሰው ውጪ እንኳን ያሉትን ሁሉንም ፍጥረት እግዚአብሔር እንዴት እንደሚቆጣጠር አሳየኋችሁ። እግዚአብሔር ሁሉን የሚቆጣጠር ከሆነ እኛ አማኞች እንዴት እንኖር የሚለውን ደግሞ 1 3 4 ፖይንቶች አሳያቸዋለሁ። የመጀመሪያው እነ ዳንኤል እንዴት ኖሩ የሚለውን በምናይበት ጊዜ መጀመሪያው ለአምላካቸው ታምኖ ኖሩ። መቀላቀል በሌላቸው ነገር ላይ ኖ እያሉ ኖ አንቀላቀልም፣ ኖ አናደርገውም እያሉ ኖሩ። ለእግዚአብሔር እንታመን፣ ታምነን እንኖር። ሁለተኛው እንዴት እንኖር በሚለው ነገር ላይ ስናይ በእግዚአብሔር ታምነን እንኖር። ሃሌሉያ! ህይወታችንን በእጁ የያዘ አካል የለም። ወንድሞቼና እህቶቼ የኛ ህይወት ያለው በእግዚአብሔር እጅ ላይ ነው። ማንም የወደደውን እንዲያደርግ እግዚአብሔር አይፈቅድም። መጽሐፍ ቅዱስ ላይ አንድ ክፍል አነባለሁ። ዳንኤል ምዕራፍ 6:23 ላይ እንዲህ ይላል፣ የዚያን ጊዜም ንጉሱ እጅግ ደስ አለው፣ ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ሃሌሉያ! የምንታመንበት ጌታ ያድነናል፣ ያስጥለናል፣ ይታደገናል። ከክፉ ሰዎች ያድናቸዋል፣ ከክፉ ሁኔታ ያድናቸዋል፣ ካላችሁበት ነገር ያድናቸዋል እግዚአብሔር። ስለዚህ ወንድሞቼና እህቶቼ ከኛ ምን ይጠበቃል? መጀመሪያው ለእግዚአብሔር መታመን፣ ሁለተኛው በእግዚአብሔር መታመን። በቃ ያድነኛል ማለት በጣም ያስፈልጋል። በአምላኩ ታምኖ ነበርና አንዳች ጉዳት አልደረሰበትም ይላል።
ስለዚህ ነግራችኋለሁ እግዚአብሔር ትዳራችሁን የልጆቻችሁን ጉዳይ የሥራችሁን ጉዳይ የኑሮአችሁን ጉዳይ የቤታችሁን ጉዳይ እርሱ እግዚአብሔር ይቆጣጠርላችኋል ትልቅ ነው እግዚአብሔር ማይገባበት ቦታ የለም ሉዓላዊ አምላክ ነው ወንድሞቼና እህቶቼ ጌታን ማይሰሙ የማያውቁ ሰዎች እንኳን ቢሆኑ እንዲጎዷችሁ እግዚአብሔር አይፈቅድላቸውም በፍጹም እግዚአብሔር ሁሉን የሚቆጣጠር አምላክ ነው ሶስተኛው እነ ዳንኤል እንዴት ኖሩ ሚለውን ስናይ የጸሎት ህይወታቸውን ሳያቋርጡ ኖሩ ወንድሞቼና እህቶቼ ከፍ ተማሪ በነበረ ሰዓት ይጸልይ ነበር አሁን በመንግስት ስልጣን ላይ ሆኖ ይጸልያል ጸሎት አላቋረጠም ትዝ ይላችኋል ምዕራፍ 2 ላይ ንጉሱ ህልሙ ጠፋብኝ ህልሙንም ፍቺውንም አምጡልኝ ባለ ሰዓት ይጸልዩ ነበር ከጓደኞቻቸው ጋር ሆኖ በጸሎት በጣም መትጋት አለብን ለምን በእግዚአብሔር የሚደገፍ ሰው ነው የሚጸልየው ወንድሞቼና እህቶቼ እግዚአብሔር የማይቆጣጠረው አሁንስ ከኔ ቁጥጥር ውጪ ነው የምትሉት ነገር አለ ግድ የለም ኦኬ ሊሆን ይችላል እኛ የምንቆጣጠረው በጣም ትንሹን ነገር ነው በህይወታችን እኛ የምንቆጣጠረው አንዳንድ ሰዎች ያጠኑ ሰዎች እንደሚሉት 15% ሊሆን ይችላል አብዛኛው ነገር ከኛ ቁጥጥር ውጪ ነው ነገር ግን ከእግዚአብሔር ቁጥጥር ውጪ አይደለም እግዚአብሔር ሁሉን ስለሚቆጣጠር ያድናችኋል ይታደጋችኋል ሃሌሉያ አዘንዶ ከዚህ በእግዚአብሔር ከታመናችሁ በኋላ የሚሆነው አምላካችሁ በእናንተ ምክንያት ይከበራል ክብር ለእግዚአብሔር ይሁን ሰዎች እግዚአብሔርን ያከብሩታል እግዚአብሔር ረዳት አዳናት ታደጋት አስጣላት ይላሉ ስለዚህ ወንድሞቼና እህቶቼ የዛሬን መልእክት ስጠቀልል እግዚአብሔር ሁሉንም ነገር የሚቆጣጠር አምላክ ስለሆነ እግዚአብሔር ሁሉንም የሚገዛ ሉዓላዊ አምላክ ስለሆነ በእርሱ ታመኑ ለእርሱ ታመኑ በጸሎት ትጉ በፍጹም የተነሳ ወጀብ ሁሉ አያጠፋችሁም ለምን የታመናችሁት ጌታ የሚያድናችሁ ነው መዝሙረ ዳዊት 91 ላይ ቁጥር 14 አካባቢ እንዲህ ይላል በኔ ተማምኗልና አስጥለዋለሁ ስሜንም አውቋልና እጋርደዋለሁ ይላል ክብር ለእግዚአብሔር ይሁን በየትኛውም ወጀብ ውስጥ ያላችሁ ይሄንን መልእክት በአጋጣሚ እንኳን የምትሰሙ ስሙ እግዚአብሔር ያድናችኋል ካላችሁበት ሁኔታ እግዚአብሔር ያድናችኋል ከገባችሁበት ቅርቃር እግዚአብሔር ያወጣችኋል ከማትችሉበት ፈተና እግዚአብሔር ያወጣችኋል ሁሉንም የሚቆጣጠር ሉዓላዊ የሆነ አምላክ ነው ያለን እርሱ የማይገባው ምንም አይነት ክፍል የለም መጽሐፍ ላይ እሰራለሁ የሚከለክለኝ ማን ነው ያለው ታላቅ አምላክን ነው የምናመልከው ስለዚህ ወንድሞቼና እህቶቼ አትናወጡ ሁሉን የሚገዛ ሁሉን የሚቆጣጠር ሁሉ በእጁ የሆነ ታላቅ አምላክ አለን ከየትኛውም ኃይል የእግዚአብሔር ኃይል ይበልጣል በእርሱ ታመኑ ሰላም ለእናንተ ይሁን አሜን